ሁሉንም ነገር ሰጥቷት ነበር፣ ገንዘብን፣ ፍቅር እና ልቡን። ነገር ግን ህይወት ስትፈትናት ከመስዋዕትነት ይልቅ ምቾትን መረጠች። እናም ሄደች። እሷ ያልታደለችው ይህ ሁሉ የፈተና ሂደት መሆኑንና እውነተኛ ፍቅር ምን እንደሚመስል ለማሳየት የራሷ እህት ወደፊት እንድትመጣ ነበር። ይህ ታሪክ አንባቢውን ወይም ሰሚውን በአንደበት የሚያስቀር ነው። ማይክል ጆንሰን ወጣት እና ለጋስ ቢሊየነር ነበር። ገንዘቡን፣ ዝናን እና ስኬትን ጨምሮ ሁሉንም ነገር አግኝቷል። ነገር ግን ከሁሉም በላይ ልቡ ለአንዲት ሴት ተሰጥቷል። እርሷም ጁሊየት ትባላለች። ማይክል ጁሊየትን እጅግ አጥብቆ ይወዳታል። እሷም እንደዚሁ ትወደኛለች ብሎ አምኖ ነበር። አንድ ምሽት ለስላሳ የሻማ ብርሃን ስር ማይክል በአንድ ጉልበቱ ተንበርክኮ የሚያብረቀርቅ የሰርግ ቀለበት አወጣ። ጁሊየት ታገቢኛለሽ? ጠየቃት። የጁሊየት አይኖች በእንባ ተሞሉ። አዎ አዎ፣ በሚሊዮን የሚቆጠር ጊዜ አዎ እያለች ገፍታ አቀፈችው። የእጮኞቹ ዜና እንደ እሳት በናይጄሪያ ሚዲያዎች ተሰራጨ። ሁሉም ሰው አመሰገኗቸው። ነገር ግን ከእጮኝነቱ ጋር በውል ያልተደሰተ አንድ ሰው ነበረ። እርሱም የማይክል አባት ሚስተር ጆንሰን ነው። ከአባቱ ጋር ተቀምጦ በቁም ነገር ጠየቀው። ልጄ ጁሊየት በእውነት እንደምትወድ እርግጠኛ ነህን? እርግጠኛ ነኝ አባቴ። ጁሊየት ገንዘብን ብላ አልቀረበችኝም፣ እኔነቴን ነው የምትወደው ሲል ማይክል በልበ ሙሉነት መለሰ። ሚስተር ጆንሰን ራሱን አነቃነቀ። ልጄ አንተ በጣም አማኝ ነህ፣ ፍቅሯን መፈተሽ አለብህ። የሴት እውነተኛ ልብ የሚታወቀው በመከራ ጊዜ ነው አለ። ማይክል ግንባሩን አጠበቀው። አባቴ መፈተሽ አያስፈልገኝም፣ እሷ በብዙ አጋጣሚዎች ፍቅሯን አሳይታኛለች አለው። ሚስተር ጆንሰን ወደፊት ዘንበል አለ። እስከዚህ ድረስ እርግጠኛ ከሆንክ የፍቅሯን እውነተኝነት መፈተሽ ምንም ጉዳት የለውም አይደል? ከዚያም ራሱን ነቀነቀ። እሺ አረጋለሁ፣ ነገር ግን ፈተናውን ታልፈዋለች እርግጠኛ ነኝ አለ። በዚያው ሳምንት ውስጥ ማይክል ወደ ሆስፒታል ሄዶ የቤተሰቡን ሐኪም አነጋገረ። ዶክተር እርዳታ ያስፈልገኛል፣ እጮኛዬ በእውነት ትወደኛለች ወይስ አትወደኝም የሚለውን ለማየት ከባድ አደጋ አጋጥሞኛል ብዬ ማሳየት እፈልጋለሁ ሲል አስረዳው። ሐኪሙ ዶክተር ቶጁ በጥያቄው ተደናገጠ፣ ነገር ግን ለመርዳት ተስማማ። በማይክል እግሮችና አንገት ላይ ወፋፍራም ማሰሪያዎችን ጠቅልለው ከባድ ጉዳት የደረሰበት አስመሰሉት። ዙሪያው መሳሪያዎች በሚጮሁበት ሆስፒታል አልጋ ላይ ተኛ። ሁሉም ነገር ሲዘጋጅ ዶክተር ቶጁ ስልኩን አንስቶ ጁሊየትን ጠራ። ሰላም ሚስ ጁሊየት ነሽ ብሎ ጠየቀ። አዎ ጁሊየት ነኝ። ማን ልበል? እኔ ከኤቨርግሪን ሆስፒታል ዶክተር ቶጁን እባላለሁ። እጮኛሽ ሚስተር ማይክል ከባድ አደጋ አጋጥሞታል። ሁኔታው አሳሳቢ ነው። እባክሽ ወዲያውኑ ነይ። አምላኬ አሁን እየመጣሁ ነው እያለች አለቀሰች። የመኪና ቁልፎቿን ይዛ ከቤት ወጣች። በደቂቃዎች ውስጥ ሆስፒታል ደረሰች እና በቀጥታ ወደ ድንገተኛ ክፍል ሮጠች። ማይክል በአልጋ ላይ ተኝቶ ሲታየው ደነገጠች። እግሮቹ ሙሉ በሙሉ በማሰሪያ ተሸፍነዋል። አንገቱም በጥብቅ ተጠቅልሏል። አይኖቿን እንባ ሞላ። ኦ ፍቅሬ ምን ሆነሃል እያለች አለቀሰች። ወደ ጎኑ ሮጠች። ጁሊየት ይቅርታ አድርጊልኝ፣ መቼም ልራመድ እንደማልችል አላውቅም ሲል በለሰለሰ ድምጽ ተናገረ። ጁሊየት ከበፊቱ በላይ አጥብቃ አለቀሰች። አይ እንደዚህ አትበል፣ እንደገና ትራመዳለህ፣ እኔ ባርካለሁ ፍቅሬ አለች። በፍጥነት ወደ ሐኪሙ ቢሮ ሮጣ ገባች። ዶክተር እባክዎ እውነቱን ንገሩኝ፣ በእጮኛዬ ላይ ምን እየደረሰ ነው ስትል ድምጿ እየተንቀጠቀጠ ጠየቀች። ዶክተር ቶጁ ተንፍሶ ራሱን አነቃነቀ። ሚስ ጁሊየት አደጋው በጣም ከባድ ነበረ፣ መቼም እንደሚራመድ አላስብም። እግሮቹ ሙሉ በሙሉ ተጎድተዋል፣ ከፍተኛ የአጥንት ስብራት ደርሶበታል አላት። የጁሊየት አካል ሙሉ በሙሉ ኃይሉን አጣ። ለመደገፍ ወንበር ያዘች። አይ ይህ ሊሆን አይችልም እያለች በሹክሹክታ ተናገረች። ከሐኪሙ ቢሮ በእንባ ወጥታ በቀጥታ ወደ ቤት ተመለሰች። በሌሊት ሰዓት ማማ ጁሊየት የእራት እያዘጋጀች ሳለ ጁሊየት በከፍተኛ እንባ እማዬ ምን ማድረግ እንዳለብኝ አላውቅም፣ ማይክል አደጋ አጋጥሞታል፣ ዶክተሩም ዳግመኛ መራመድ እንደማይችል ነግሮኛል ስትል አለቀሰች። የእናቷ ፊት ተለወጠ። ምን ማለትሽ ነው?
ዳግመኛ መራመድ አይችልም ስትይ ማማ ጁሊየት ጠየቀች። ጁሊየት እንባዋን አብሳ እማዬ ወደዋለሁ፣ ነገር ግን አሁንም ወጣት ነኝ። ቀሪ ህይወቴን ሁሉ ተሽከርካሪ ወንበር እየገፋው ማሳለፍ እንደማልችል አላውቅ አለች። ማማ ጁሊየት ተነፈሰች። ጁሊየት ፍቅር ማለት ጥሩ ጊዜ ማሳለፍ ብቻ አይደለም፣ ትዳር በደስታም በሀዘንም ውስጥ አብሮ መኖር ነው ስትል መከረች። ጁሊየት ራሷን አነቃነቀች። እማዬ ይህንን ማድረግ እንደማልችል አላውቅ፣ እሸሻለሁ አለች። እናቷ አገጯ ላይ እጇን ጭና ለጥቂት ጊዜ አሰበች። ከዚያም እንዲህ አለች፣ በዚህ ጉዳይ ላይ ብልህ መሆን አለብሽ። በቀሪ ህይወቱ ሽባ ከሆነ ሰው ጋር ተሳስረሽ መኖር ትፈልጊያለሽን? ለዚህ አይነት ሸክም ገና ወጣት ነሽ። እስቲ በጥንቃቄ እናስብበት። ጁሊየት እናቷን ግራ በመጋባት ተመለከተች። እማዬ ምን ማለትሽ ነው? እናትየው ፈገግ አለች። በዚህ ቤት ውስጥ ቪቪን አለችን አይደል? እሷ መንከባከብ ትችላለች። የጁሊየት አይኖች ሰፉ። ቪቪንን እንደ ገረድ የምንይዛት? ማማ ጁሊየት ራሷን ነቀነቀች። አዎ፣ በዚህ ቤት ውስጥ ሁሉ ጊዜ የቤት ስራዎችን የምትሰራው እሷ ስለሆነች ወደ ሆስፒታል ሄዳ ማይክልን በመንከባከብ ከዛው ትቀጥል። ቀድሞውንም የለመደችው ስለሆነች ስለ እርሱ ስቃይ እሷ ትሰቃይ። ጁሊየት እንባዋን አብሳ ትንሽ ፈገግ አለች። እውነት ነው፣ ቪቪን ትንከባከባለች። በፍቅር ምክንያት መሰቃየት አልችልም። ማማ ፈገግ አለች። ጥሩ፣ አሁን ወደ አልጋሽ ሄደሽ ተኚ። ነገ ቪቪንን ወደ ሆስፒታል እንልካታለን። በማለዳው ጁሊየት ወደ ሆስፒታል ሄደች። ማይክልን በምህረት ተመለከተችው። እጁን ይዛም ፍቅሬ ይቅርታ አድርግልኝ፣ ግን እኔ ልንከባከብህ አልችልም። ከእኔ በተሻለ ሊንከባከብህ የሚችል ሰው ይገባሃል አለችው። የማይክል ልብ ተሰበረ። ጁሊየት ምን እያልሽ ነው? ጁሊየት ፊቷን አዞረች። ቪቪንን እንድትንከባከብህ ጠይቄያለሁ። አንተን ለመንከባከብ በየቀኑ ወደ ሆስፒታል ትመጣለች። የማይክል አይኖች በእንባ ተሞሉ። ልቡ እንደተወጋ ተሰማው። ጁሊየት ተነስታ ቆመች። አሁን መሄድ አለብኝ ብላ ሄደች። ማይክል እዚያው ተኝቶ ሳለ እንባዎች ከጉንጩ ላይ ጎረፉ። እውነቱን ማየት ጀመረ። በሙሉ ልቡ የወደዳት ሴት በድካም ሰዓቱ ወዲያውኑ ጥላው ሄዳለች። ከ3 ቀናት በኋላ ማይክል ከሆስፒታል ወጥቶ ወደ ግዙፉ መኖሪያ ቤቱ ተመለሰ። ትልቁን የአትክልት ስፍራ በሚመለከተው ሰፊ የመስታወት መስኮት አጠገብ ባለው ተሽከርካሪ ወንበር ላይ ተቀመጠ። ልቡ ከብዶት ነበር፣ ግን አእምሮ ግልጽ ነበረ። ጁሊየት ፈተናውን እየወደቀች ነበር፣ ነገር ግን እሱ ገና አላበቃም። የጁሊየት የእህት ልጅ የሆነችው ቪቪን አሁን የእሱ ተንከባካቢ ሆና ነበረ። እሷ ዝምተኛ፣ ትሁትና ታታሪ ነች። የጁሊየት ፍጹም ተቃራኒ ነበረች። ህይወት ፍትሃዊ ባትሆንም ቪቪ ፈጽሞ አታጉረመርምም ነበር። እያበሰለች፣ እየመገበች እና የማይክልን ተሽከርካሪ ወንበር ያለምንም ቁጣ እየገፋች የነበረችው እሷ ነች። አንድ ከሰዓት በኋላ ማይክል ስልኩን አንስቶ የጁሊየትን ቁጥር ደወለ። ጥቂት ከቆየች በኋላ አንስታ ሰላም ውዴ ስትል በጣፋጭ ድምጽ ተናገረች። ጁሊየት እዚህ መኖሪያ ቤት ውስጥ እፈልግሻለሁ አለ ማይክል። ድምጹ የተረጋጋ ግን የጸና ነበረ። ለምን ስትል ጁሊየት ጠየቀች። ራስሽ እንድትከባከብኝ እፈልጋለሁ ቪቪን እንድታደርግ። ጁሊየት አፍታ ቆመች። ውዴ አዲስ ስራ አግኝቻለሁ። ይህንን ሁሉ ለማድረግ ጊዜ የለኝም። ቪቪንን መንከባከቧን ትቀጥል። እሷ ቀድሞውንም የለመደችው ነው አለች። ማይክል መረር ያለ ሳቅ ሳቀ። ጁሊየት እኔ እጮኛሽ ነኝ። ልታገባው የምትፈልገውን ሰው ለመንከባከብ ጊዜ የለሽም ማለት ነው። ቀናት አለፉ እና ጁሊየት ወደ መኖሪያ ቤቱ ጎብኝታ አታውቅም ማለት ይቻላል። ሁል ጊዜ አንድ ወይም ሌላ ምክንያት ነበራት። በስራ በጣም ተጠምጃለሁ፣ ደክሞኛል፣ ዛሬ ስብሰባ ነበረኝ፣ ትራፊክ በጣም ተጨናንቆ ነበረ የሚል ምክንያት ነበራት። ልትመጣ አልቻለች። ነገር ግን ጁሊየት እሱን ማሻሹን ስትቀጥል በልዩ ሁኔታ የማይክል ጎን የቆመችው ቪቪን ነች። በየማለዳው ጨለማውን ለቃ በመነሳት ክፍሉን ታጸዳለች፣ ምግቡን ታዘጋጃለች፣ እንዲሁም እንዲታጠብ ትረዳዋለች። ሁሉንም ነገር በትዕግስትና በቁርጠኝነት መንፈስ አከናወነች። አንድ ጊዜ እንኳን አላጉረመረመችም። ፈገግ እያለች ጌታዬ ማይክል ምግብህ ዝግጁ ነው ትለዋለች። ከሰዓት በኋላ ለአዲስ አየር ወደ ውጭ ስትገፋው ጎኑ በመቀመጥ እሱ ሊያወራው የሚፈልገው ማንኛውንም ርዕስ ታወራዋለች። ማይክል እሱን ለመንከባከብ ምን ያህል ጥረት እንደምታደርግ አስተዋለ። እሷ ራሷ ደክማለች፣ ሆኖም እሱ ምቹ ሁኔታ ላይ መሆኑን አረጋግጣለች። አንድ ምሽት ከእራት በኋላ ማይክል ቪቪንን ምግቦቹን ስታጸዳ ተመለከታት። ግንባሯ ላይ የፈሰሰውን ላም ማየት ችሏል። ቪቪን መተሽ ተቀመጪ አላት። ቪቪን እጆቿን አብሳ ለጥቂት ጊዜ ቆመች። ጌታዬ ደህና ነኝ አለች። ተቀመጪ ያልኩሽ ሲል ማይክል ደገመ። እሷም ታዘዘች እና በተቃራኒው ባለው ሶፋ ላይ ተቀመጠች።
ይህን ሁሉ ስራ ለምን ትሰሪያለሽ ብሎ ድንገት ጠየቃት። ቪቪን ግራ እየተጋባች ተመለከተችው። አንቺ እጮኛ አይደለሽም፣ ለእኔ የሚገባሽ ግዴታ የለብሽም። ታዲያ ለምን እንዲህ ያደረግሽ? ቪቪን እይታዋን ዝቅ አረገች። ምክንያቱም መተው ምን እንደሚመስል አውቃለሁና። ማይክል ቅንድቡን አነሳ። ምን ማለትሽ ነው? ቪቪን ጥልቅ ትንፋሽ ወሰደች። እናቴ የሞተችው የ9 ዓመት ልጅ እያለሁ ነው። አባቴ እንደገና አገባ እና ማማ ጁሊየት ወደ ህይወቴ መጣች። እሷ እንደ ልጇ ፈጽሞ አታየኝም ነበር። የማጸዳው የማጥበውና የማበስለው ራሴው ነኝ። ጁሊየት የምትፈልገውን ሁሉ ስታገኝ፣ እኔ ግን ፈጽሞ አላግሮመረምኩም። ማድረግ ያለብኝን ብቻ አደረኩ። ማይክል ዝም አለ። ቪቪን ይህንን ሁሉ መከራ እንዳሳለፈች አላወቀም። ቪቪን ደብዛዛ ፈገግታ አሳየች። የማይፈለግ መሆን ምን ማለት እንደሆነ አውቃለሁ። አንተንም ያንን ስሜት እንዲሰማ አልፈልግም። ለዚህም ነው እዚህ ያለሁት። ማይክል በትኩረት ተመለከታት። ሁሉ ጊዜ ስለ ራሷ ምቾት ከምትጨነቅ ይልቅ ከጁሊየት በተቃራኒ ቪቪን ራስ ወዳድ አልነበረችም። ጥልቅ ትንፋሽ ወሰደ። አባቱ ከመጀመሪያው አንስቶ ልክ ነበረ። ፍቅር በቃላት ሳይሆን በድርጊት የሚገለጥ ነው። በዚያው ሰዓት ጁሊየት ተጠምዳለች። ማይክል አሁን ሽባ ስለሆነ ልክ እንደታጨች ሰው ማሳየቷን አቆመች። ከጓደኞቿ ጋር ወጥታ ፓርቲዎችን ተካፈሉ እና አልፎ ተርፎም ፍላጎት ያሏቸውን ሌሎች ሀብታም ወንዶች ማዝናናት ጀመረች። አንድ ምሽት ጓደኛዋ አዳ ተቃወመቻት። ጁሊየት ማይክልን ለማየት ወደ መኖሪያ ቤቱ ለምን አትሄጂም? አዳ ተሽከርካሪ ወንበር እየገፋው ህይወቴን ለማባከን አሁንም ወጣት ነኝ። በብዛት እዚያ ከሄድኩኝ ማይክል እንድቆይ ይጠብቀኛል። አይ ይህንን ማድረግ አልችልም። ነገር ግን እጮኛሽ እኮ ነው፣ አዳ በድንገት ተናገረች። ጁሊየት በንቀት ሳቀች። ታዲያ ምን ሆኖ እግሮቹ በጥሩ ሁኔታ ላይ እያሉ አጨኝ። አሁን ግን ዶክተሩ ዳግመኛ መራመድ እንደማይችል ተናገረ። በተሽከርካሪ ወንበር ላይ ያለን ሰው ማግባት አልችልም። ከሱ ጋር ምን አይነት የወደፊት እጣ ፋንታ ይኖረኛል? እባክሽ አዳ፣ ስለ እንደዚህ አይነት ህይወት ራሴን ላስር። አሁንም እጅግ ወጣት ነኝ። አዳ በጥልቀት ተንፈሳ ራሷን አነቃነቀች። ታዲያ አደጋው እንደዚህ አይከፋ ነው እንዴ? ዳግመኛ መራመድ እስከማይችል ድረስ እንደዚህ ያለ መልከ መልካም ሰው ህይወቱን እንደዚያው አለፈ። ጁሊየት ቀስ ብላ ተነፈሰች። እውነቴን ነው አዳ። አዎ አስቸጋሪ ሆኖብኛል፣ ግን በሚያሳዝን ሁኔታ ህይወቴን ከሽባ ሰው ጋር መቀጠል አልችልም። የወደፊት ህልሞች አሉኝ። ፈጽሞ ይሄንን ማድረግ አልችልም። በመኖሪያ ቤት ውስጥ ማይክል ቪቪንን በጥንቃቄ ተመለከታት። እሷ ለእሱ እውነተኛ እንክብካቤ እያደረገችለት መሆኑን ተገነዘበ። ሌላ ማሰልጠን ነበር። ቪቪንን ተሽከርካሪ ወንበሩን ወደ አትክልት ስፍራ ስትገፋው ወደ እሷ ቀና ብሎ ቪቪን ከዚህ የተሻለ ህይወት ትመኛለሽ ብሎ ጠየቀ። ቪቪን ለስለስ ብላ ሳቀች። ሁሉም ሰው ይመኛል ጌታዬ፣ ነገር ግን አንድ ሰው የተሻለ ህይወት ቢያቀርብልሽስ፣ ለውጥ እንዲሆን ብሎ ሰው ሊንከባከበሽ ቢፈልግስ? ቪቪን ፈገግ እያለች ራሷን አነቃነቀች። እኔ ነገሮችን የማደርገው ለምን አይደለም፣ የምንከባከብ በምላሹ የሆነ ነገር ስለምጠብቅ አይደለም። የማይክል ልብ በሐሴት ተሞላ። ለመጀመሪያ ጊዜ እውነተኛ ፍቅር ምን እንደሆነ ተረዳ። በከንቱ ቃል የሚመጣ ሳይሆን በድርጊት የሚገለጥ ፍቅር። ያም ፍቅር ከጁሊየት ሳይሆን ከቪቪን የመጣ ነበር። ማይክል ቀጣዩን ማድረግ የሚገባውን አወቀ። በዚያው ዕለት ምሽት ማይክል በመኖሪያ ቤቱ ተቀምጦ በመስታወት መስኮቱ በኩል አትክልቱን ይመለከት ነበር። አባቱ ሚስተር ጆንሰን ወደ ክፍሉ ገቡ። አባቱ አሁንም በተሽከርካሪ ወንበር ላይ ተቀምጦ ያለውን ልጁን ተመለከተው። ራሳቸውን አነቃነቁ። ማይክል እጮኛ የት ናት? ያቺ በጣም ተወደኛለች የተባለችው ሴት ሲሉ ጠየቁ። ማይክል አፉን ከፈተ፣ ነገር ግን ተስማሚ ቃል ሊያገኝ አልቻለም። አባቱ ተነፈሱና የመጨረሻውን ፈተና ጠቆሙ። በዚህ ባለው ሁኔታ የጁሊየትን ቤተሰቦች አግኝታ የጋብቻ ሂደቱን መቀጠል እንደምትፈልግ ንገራቸው። እሷ ከተቀበለች በእውነት እንደምትወድህ ያውቃል። ነገር ግን እምቢ ካለች ከመጀመሪያውኑ ያንተ እንዳልነበረች ትረዳለህ። ማይክል የሚሆነውን አስቀድሞ ያውቅ ነበር። ስለ ፈተናው መልስ ቀድሞ ሆኖ ነበረው። ሆኖም ቀስ ብሎ ራሱን ነቀነቀ። እሺ አባቴ እሄዳለሁ። በማግስቱ ማይክል ወደ ጁሊየት ቤት ተገፋ። ጁሊየት በሳሎን ውስጥ ተቀምጣ ዘና ባለ መንፈስ ስልኳን ስትጎነጉን አገኛት። የጁሊየት አባትም ዜና እያየ በሳሎን ውስጥ ነበረ። እናቷ ማማ ጁሊየት ደግሞ በወጥ ቤት ውስጥ ነበረች። ጁሊየት እንዳየችው ፊቷ ተለወጠ። ነገር ግን ውዴ እንደምትመጣ አልነገርከኝም ነበር እያለች በእንግልት ተነሳች። ማይክል ተመለከታትና ጥልቅ ትንፋሽ ወሰደ። የሰርግ እቅዳችንን መቀጠል እንደፈለኩ ለቤተሰቦችሽ ለመንገር መጥቻለሁ አለ። የጁሊየት አባት ደስተኛ ይመስሉ ነበር። አዎ እንቀጥላለን። ጥሩ ዜና ነው ልጄ፣ አንተ ጥሩ ሰው ነህ፣ እናም ትዳሩን ትደግፋለህ አሉ። ነገር ግን ማማ ጁሊየት ግንባሯን አጥብቃ ከንፈሮቿን በንቀት አጣመመች። እጆቿን በደረቷ ላይ አጣመረች።
የጁሊየት ፊት ገረጣ። በኃይሉ አጠችና ጥልቅ ትንፋሽ ወሰደች። ይህንን ማድረግ አልችልም አለች በመጨረሻ። የማይክል እጆች የተሽከርካሪውን ወንበር መደገፊያ አጥብቀው ያዙ። ምን ማለትሽ ነው? ማለትም ላገባህ አልችልም፣ እጅግ በጣም አዝናለሁ አለች ጁሊየት አይኖቿን አዙራ። ማማ ጁሊየት ጉሮሮዋን አጸዳች። እናዝናለን ማይክል፣ ሌላ ሴት ታገኛለህ ስትል በድጋሚ ጨመረች። ማይክል ልቡ እንደተወጋ ተሰማው። እውነቱን ከመጀመሪያውኑ ያውቅ ነበር። ሆኖም ከጁሊየት አፍ መስማቱ ጥልቅ ቁስል ፈጠረበት። አንዳችም ቃል ሳይተነፍስ የተሽከርካሪውን ወንበር አዙሮ ከቤት ወጣ። ሲወጣ የጁሊየት አባት ተነፈሱ። ጁሊየት፣ በዚህ ጉዳይ እርግጠኛ ነሽ? ጁሊየት ፈጣን መልስ ሰጠች። አዎ አባዬ፣ በተሽከርካሪ ወንበር ላይ ያለን ሰው በመንከባከብ ህይወቴን ማባከን አልችልም። የወጣትነቴ ኃይል ይጠፋብኛል አለች። እናቷ ፈገግ አለች። ትክክለኛውን ውሳኔ አድርገሻል ውዴ። አንቺ አሁንም ወጣትና ውብ ነሽ። ሌላ ሀብታም ሰው ታገቢያለሽ አለቻት። ከአንድ ወር በኋላ ቪቪን ያዘጋጀችውን አዲስ ሾርባ ይዛ ወደ ማይክል መኖሪያ ቤት መጣች። ጠረጴዛው ላይ አስቀምጣ ፈገግ አለች። ጌታዬ ማይክል፣ አንድ ነገር አዘጋጅቼልዎታለሁ። ማይክል ተመለከታት። ልቡ በስሜት ተሞላ። ቪቪን ተቀመጪ አላት። ቪቪን ታዘዘች። በአስገራሚ ሁኔታ ተመለከተችው። ሁሉም ነገር ደህና ነው ጌታዬ። ማይክል ጥልቅ ትንፋሽ ወስዶ ኪሱ ውስጥ እጁን ከተተ። ትንሽና ውብ የሆነ ቀለበት አወጣ። ቪቪን ታገቢኛለሽ? የቪቪን አይኖች ሰፉ። እጆቿ በድንጋጤ ወደ አፏ ሄዱ። ጌታዬ ማይክል ፈገግ አለ። እውነተኛ ፍቅር ምን ማለት እንደሆነ አሳይተሽኛል። ተንከባክበሽኛል። ከጎኔ ቆመሽልኝ። በምላሹ ምንም ነገር ባልሰጥሽም በደግነት ያስሽኝ። አሁን ደግሞ ልቤን ልሰጥሽ እፈልጋለሁ። የቪቪን አይኖች በንጹህ እንባ ተሞሉ። እንደ ማይክል ያለ ባለጸጋ ሰው በእርጋታ እጇን ይጠብቃል ብላ ፈጽሞ አስባ አታውቅም። አዎ አገባሃለሁ እያለች አለቀሰች። እጆቿንም በአንገቱ ላይ ጠቅልላ አቀፈችው። ማይክል በእፎይታ ተነፈሰ። ለረጅም ጊዜ አግኝቶት የማያውቀውን ሁኔታ በእውነተኛ ደስታ ተሰማው። በዚያው ዕለት ምሽት ቪቪን ወደ ቤት በመሄድ ስለ እጮኝነቱ ነገረቻቸው። ማይክል ጠየቀኝ፣ እኔም ተቀበልኩ ስትል በደስታ አበሰረች። ጁሊየት እና እናቷ እየተያዩ ሳቁባት። ከዚያም በፌስ ሳቅ ፈነዱ። ምንም ችግር የለውም፣ ሙሉ ድጋፋችን አለ አለች ጁሊየት ከዓይኗ ላይ የውሸት እንባ እያበሰች። ማማ ጁሊየት በንቀት እየሳቀች፣ አዎ ውዴ፣ መሰቃየት ስለለመድሽ ሂጂና ለቀሪ ህይወትሽ ተሽከርካሪ ወንበሩን ግፊው አለች። ጁሊየት እግሮቿን አጣጥፋ ስልኳን አንታለች። ባለቤትሽን በወንበር እየገፋሽ በሰርግ ልብስ ስትሆኚ ለማየት ቸኩያለሁ አለች በፌዝ። ቪቪን ንግግራቸውን ችላ ብላ ወደ ክፍሏ ሄደች። በጥልቀት ስታስብ ትክክለኛውን ውሳኔ እንደወሰነች ታውቃለች። ሌላ ወር አለፈ እና ግርማ ሞገስ ያለው የሰርግ ስነ ስርዓት ተካሄደ። ማይክል በተሽከርካሪ ወንበር ላይ ቢሆንም በሰዓቱ ውብ ሆኖ ይታይ ነበር። ቪቪን ደግሞ በነጭ ቀሚሷ እጅግ ማራኪ ሆና ነበር። እሱ ትናንሽ ግን ውብ የሆነ የቅርብ ቤተሰቦችና ጓደኞች የተገኙበት ስነ ስርዓት ነበር እና ማማ ጁሊየት በስነ ስርዓቱ ላይ ለመገኘት አልደከሙም። እነሱ የጁሊየት ነፃነት ብለው የሚጠሩትን በማክበር ተጠምደው ነበር። ከሰርጉ በኋላ ማይክል እና ቪቪን ወደ አንድ የቅንጦት የግል መዝናኛ ቦታ የማሮላ ሃኒሙን ጉዞ አደረጉ። በሁለተኛው ምሽታቸው ቪቪን እቃዎቿን እያስተካከለች ሳለ ከጀርባዋ የሚመጣ ድምጽ ሰማች። ወደ ኋላ ዞር ስትል ድንገት አፍጥጣ ቀረች። ማይክል ከተሽከርካሪ ወንበሩ ተነስቶ ቆሞ ነበር። ቪቪን አላት ማይክል በለሰለሰ ድምጽ። እግሮቹን ዘርግቶ አንድ እርምጃ ወደፊት እየወሰደ፣ ውዴ እንዴት መራመድ ቻልክ? ማይክል ፈገግ አለ። አዎ ውዴ፣ እኔ በእውነት ሽባ ሆኜ አላውቅም። ይህ ሁሉ ፈተና ነበረ፣ የፍቅር ፈተና። ቪቪን በአስደንጋጭ ሁኔታ አፏን በእጇ ሸፈነች። እንባ ከጉንጮቿ ላይ ወረደ። በእውነት አካል ጉዳተኛ አልነበርክም? ማይክል ራሱን አነቃነቀ። አይደለም ፍቅሬ፣ ከሀብቴ ባለፈ ማን በእውነት እንደሚንከባከበኝ ማየት ፈልጌ ነበር። አንቺም ቪቪን ከጎኔ የቆምሽ ብቸኛዋ ሴት ነሽ። ቪቪን ወደ እሱ ሮጣ ሄዳ አቀፈችው። የደስታ እንባዎች ከጉንጯ ላይ እየረገፉ ማይክል አጥብቆ ያዘና በሹክሹክታ አላት፣ አንቺ እውነተኛ ንግስት ነሽ እና ይህንን ለማረጋገጥ ቀሪ ህይወቴን እሰጥሻለሁ። በማግስቱ ማይክል ያማረውን ጥቁር መኪና ወደ አባቱ መኖሪያ ቤት ነዳ። ልቡ በምስጋና ተሞልቶ ነበር። ከመኪናው ሲወርድ ሚስተር ጆንሰን በሰፊው ሳሎን ውስጥ ተቀምጠው ጋዜጣ በማንበብ ላይ ሳሉ ማይክል ገባ። ደስ ብሎት ቀና አለ። ማይክል ልጄ፣ በመጨረሻም ፈተናውን ጨርሰሃል አለው አባቱ በኩራት ፈገግ እያለ። ማይክልም መለሰለት፣ አዎ አባቴ፣ እናም ላመሰግንህ መጥቻለሁ። አባቱ ቅንድቡን አነሳ። ላመሰግንህ? ማይክል ተንፍሶ ከጎኑ ተቀመጠ። አባቴ ታወራ ነበር።
ጁሊየት እንደምትወደኝ እርግጠኛ ነበርኩ። ነገሮች በዚህ መልኩ ያበቃሉ ብዬ ፈጽሞ አላሰብኩም ነበር። አሁን ግን በግልጽ ያየሁት ነው። ቪቪን ወርቅ ናት። እውነተኛ ፍቅር ምን እንደሆነ አሳይታኛለች። አባቱ የራሳቸውን ነቀነቁ። ልጄ ሴቶችን አውቃቸዋለሁ። ለዚህም ነው ጁሊየት እንድትፈትናት የነገርኩ። ፍቅር ማለት በጣፋጭ ቃላትና በውሸት ቃል ኪዳኖች የተሞላ አይደለም። በማንኛውም ሁኔታ ከጎንህ መቆም ማለት ነው። ማይክል ጥልቅ ትንፋሽ ወሰደ። እውነትህን ነበር አባቴ። ቪቪን በወንበር ላይ ያለው በዚያ ነበረች። በገንዘቤ ምክንያት ሳይሆን በእውነት ስለምታስብልኝ በደግነትና በአክብሮት ያዘችኝ። ሚስተር ጆንሰን ፈገግ አሉ። ለዚህም ነው አስቸጋሪ በሆኑ ጊዜያት ከጎን የቆመች ሴት መልካም ጊዜያትን። ማይክል ተነስቶ እጁን ጨበጠ። አባቴ አይኖቼን ስለከፈትካቸው አመሰግናለሁ አለው። እኔ የመራሁ ብቻ ነኝ፣ ነገር ግን እውነቱን ማየት ያንተ ፋንታ ነበረ። አሁን ደግሞ እውነተኛ ፍቅር አግኝተሃል አሉ። በማግስቱ ምሽት ማይክል ቪቪንን ወደ አንድ ውብ ሬስቶራንት ይዞ ለመሄድ ወሰነ። ሁኔታው እጅግ ማራኪ ነበር። ቪቪን አስደናቂ ቀይ ቀሚስ ለብሳለች። ውበቷ በሬስቶራንቱ ሞቅ ያለ ብርሃን ስር በይበልጥ ደምቆ ይታያል። እነሱ እየተሳሳቁና ምግባቸውን እየተመገቡ ሳሉ አንድ ሰው አያቸው። የአዳ አይኖች ከጭንቅላቷ ሊወጡ ደረሱ። ታገሱ፣ ያ ማይክል ነው ስትል በሹክሹክታ ለራሷ ተናገረች። የምታየውን ማመን አቅቷት በፍጥነት ብልጭ ድርግም አለች። ማይክል በእግሩ እየተራመደ ነበረ። ከዚህም በላይ ቪቪን ፍጹም ተለውጣ ታይ ነበረ። ውበቷ ሊካድ የማይችል ነበር። አዳ አንድ ሰከንድ እንኳን ሳታባክን ቦርሳዋን ይዛ ከሬስቶራንቱ ወጣችና በቀጥታ ወደ ጁሊየት ቤት ሮጠች። በኃይል ሳሎን ውስጥ ፈንጥቃ ገባች። በከፍተኛ ትንፋሽ እያለቀሰች ጁሊየት አሁን ማንን እንዳየው አታምኝም አለች፣ ትንፋሿን ለመቆጣጠር እየሞከረች። ጁሊየት አይኖቿን አፍጥጣ ማንን ስትል በሰነፈ መንፈስ ጠየቀች። ስልኳን ማየቷን ሳታቋርጥ አዳ ስልኩን ከጁሊየት እጅ ነጠቀች። እንዲሰማት አደረገች። ያየሁት ማይክልንና ቪቪንን ነው ስትል አበሰረች። ጁሊየት ግንባሯን አጥበቀች። ይህ አዲስ ዜና አይደለም። አዳ ራሷን በፍጥነት እያነቃነቀች አይ ጁሊየት፣ ማይክል በእግሩ እየተራመደ ነበረ፣ ያለምንም እርዳታ በምቾት እየሄደ ነበር አለች። ምን ስትል በድንጋጤ ተናገረች። አዎ እሱ ፍጹም ደህና ነው እና ደግሞ አታምኝኝም፣ ቪቪንም እጅግ ውብ ሆናለች፣ ከማይክል ጎን እንደ ንግስት ተቀምጣለች አለች። ጁሊየት ወዲያውኑ ተነስታ ቆመች። ራሷን ነቀነቀች። ጁሊየት ሌላ ሰከንድ አላባከነችም። የመኪና ቁልፎቹን ይዛ ከቤት ወጣች። በቀጥታም ወደ ማይክል መኖሪያ ቤት አቀናች። ጁሊየት ስትደርስ ደውሉን በኃይል ተጫነች። ከጥቂት ሴኮንዶች በኋላ በሩ ተከፈተ። እዚያም ቪቪን ቆማ ተገኘች። ቪቪን በጨዋነት ፈገግ አለች። እህቴ እንኳን ደህና መጣሽ፣ ግቢ አለች። ነገር ግን ጁሊየት ግብዣውን ችላ ብላ እጆቿን አጣመረች። ማይክል የት አለ? ቪቪን ፈገግታዋ እንደቀጠለ ነው። ወደ ስራ ሄዷል አለች። የጁሊየት ፊት በንዴት ተዛባ። አንቺ እጅግ ተንኮለኛ ነሽ ቪቪን። ታዲያ እጮኛሽ እንደገና መራመድ መጀመሩን ለምን አልነገርሽኝም? ለራስሽ ብቻ ልትይዙ ፈልገሽ ሚስጥር አደረግሽው? ቪቪን ተረጋጋች። እህቴ ማይክል አሁን ባለቤቴ ነው፣ ከእኔ ምንም አልደበኩም። አንቺ ግን ስለሱ አንድ ቀን እንኳን ጠይቀሽ አታውቂም አለች። ጁሊየት በንቀት ሳቀች። ዝም በይ፣ አሸነፍኩ ብለሽ ታስቢያለሽ? እስቲ ከየት ድረስ እንዳስደሰትሽው አያለሁ አለች። ጁሊየት ልትወጣ ስትዞር እና ዳግመኛ እህቴ ብለሽ አትጥሪኝ ብላ ጮኸች። በዚያው ቅጽበት የማይክል መኪና ወደ ግቢው ገባ። ከመኪናው ሲወርድ የጁሊየት ልብ በደስታ ዘለለ። ሳታስብ ወደ እሱ ሮጣ አጥብቃ አቀፈችው። ኦ ውዴ፣ በጣም ናፍቀኸኛል። እንደገና መራመድ በመቻልህ እጅግ ደስተኛ ነኝ አለች። ማይክል ግንባሩን አጥብቆ በለሰለሰ ሁኔታ ገፋት። ጁሊየት፣ እዚህ ምን እየሰራሽ ነው? ጁሊየት ወደ እሱ ቀና ብላ ተመለከተች። አይኖቿ በእንባ ተሞሉ። ማይክል፣ በጣም አዝናለሁ። ሞኝ ነበርኩ። እናቴ እንድታታልለኝ ፈቅጃለሁ። ነገር ግን በእውነት እወድሃለሁ። እውነት እምላለሁ። እባክህ ይቅርታ አድርግልኝ አለች። ማይክል ራሱን አነቃነቀ። ጁሊየት፣ እኔ በምንም አይነት አደጋ ውስጥ አልነበርኩም አለ። ጁሊየት ቆመች። ምን? ማይክል በለሰለሰ ድምጽ ቀጠለ። አባቴ በእውነት እንደምትወደኝ ለማየት እንድፈትሽ አድርጎኝ ነበር። አባቴ የተሳሳተ መሆኑን እንደምታረጋግጪ እርግጠኛ ነበርኩ። ነገር ግን እሱ ልክ መሆኑን አረጋገጥሽ። አንቺ የወደድሽው ገንዘቤን እንጂ እኔን አይደለም። ጁሊየት በአስደንጋጭ ሁኔታ አፏን በእጇ ሸፈነች። ኦ አምላኬ! ማይክል በቀጥታ ወደ አይኖቿ ተመለከተ። ወደ ቤትሽ መጥቼ ከጋብቻው ጋር መቀጠል እንደምፈልግ ለቤተሰቦች የነገርኩበት ቀን ታስታውሻለሽ? እምቢ አልሽኝ። ተሽከርካሪ ወንበር እየገፋው ህይወቴን ማባከን አልችልም አላት። ጁሊየት በጉልበቷ ተንበረከከች። ማይክል እባክህ፣ አላወቅኩም ነበር። ተታለልኩ። እወድሃለሁ፣ እምላለሁ። ማይክል ራሱን ነቀነቀ። ጁሊየት እባክሽን ቤቴ ልቀቂ። እኔ አሁን አግብቻለሁ፣ ከማንም ጋር ሳይሆን አንቺ ጥለሽኝ ስትሄጂ ከጎኔ በቆመችው በእህትሽ ነው። እንባዎች ከጁሊየት ፊት ላይ ወረዱ። አይ ይህ ሊሆን አይችልም። ማይክል እባክህ አንድ ተጨማሪ እድል ስጠኝ። ማይክል ፊቱን አዞረ። ቪቪን እባክሽ በሩን ዝጊው። ቪቪን ወደፊት እርምጃ ወሰደች። ለመጀመሪያ ጊዜ ቀድሞዋ የጸጥተኛ እህት አልነበረችም።
እህቴ አንዴ ሳቅሽብኝ እና ለቀሪ ህይወቴ እንደምሰቃይ ነገርሽኝ። አሁን ግን ፍቅርንና ደስታን አግኝቻለሁ። እባክሽ ወደ ቤትሽ ሂጂ። ጁሊየት እንባዋን አብሳ ተነሳችና ቪቪንን በቁጣ ተመለከተቻት። አሸነፍኩ ብለሽ ታስቢያለሽ አይደል? እጮኛዬን እና ደስታዬን ነጠቅሽኝ። ቪቪን ተነፈሰች። ጁሊየት ከቤት ወጥታ ሮጠች። እንባ አይኖቿን አደብዝዘው ወደ እናቷ ለመድረስ በመኪና ተመለሰች። ጁሊየት በሩን በኃይል እየገፋች ወደ ቤት ገባች። ልቧ በንዴትና በጸጸት ይመታ ነበር። እናቷ ማማ ጁሊየት በሳሎን ውስጥ ተቀምጣ በረካ ፈገግታ ሻይ ተጠጣ ነበር። ነገር ግን የጁሊየት መልክ እንዳየች ግንባሯን አጠቆረች። ምን ሆነሻል ጁሊየት ስትል እናቷ ጠየቀች። ኩባያውን አስቀምጣ የጁሊየት እጆች በንዴት ተንቀጠቀጡ። እማዬ አታለሽኛል። ማይክልን እንድተው አደረግሽኝ። ሽባ ስለሆነ እንዳላገባው ነገርሽኝ። ምን እያልሽ ነው? ልታመሰግኘኝ ይገባል። ስንት ሀብታም ወንዶች እንዳሉ ታውቂያለሽ። ጁሊየት የሚንቀጠቀጥ ጣቷን ወደሷ ጠቆመች። ማይክል ለእኔ ከሁሉ የተሻለ ሰው ነበረ፣ ግን አጣሁት። እሱ በምንም አይነት አደጋ ውስጥ አልነበረም። ይህ ሁሉ ፈተና ነበረ። እኔም ክፉኛ ወደቅኩ። የማማ ጁሊየት አይኖች በድንጋጤ ሰፉ። ምን ፈተና ነበር ስትይ ምን ማለትሽ ነው? ጁሊየት በቁጭት ሳቀች። ያልኩት ልክ ነው። እሱ ሽባ ሆኖ አያውቅም። አባቱ እውነተኛ ፍቅር አለኝ ወይ ብሎ ለመፈተን አደረገው። እኔም እውነተኛ ማንነቴን አሳየሁ። አሁን ደግሞ ቪቪን ሚስቱ ናት። ማማ ጁሊየት ተንፍሳ ደረቷን ያዘች። ይህ ሊሆን አይችልም። አይ እውነት አይደለም። የጁሊየት እንባ በነፃነት ፈሰሰ። እውነት ነው እማዬ፣ እና ይህ ሁሉ የአንቺ ጥፋት ነው። እንድተወው ነገርሽኝ። አሁን ደግሞ ቪቪን ቦታዬን ወሰደች። ማማ ጁሊየት በንዴት ተነሳች። እንዴት ትወቅሽኛለሽ? እጆቼን ይዤ ከእሱ እንድትርቂ አላስገደድኩሽም። እኔ መክሬሽ ብቻ ነው። ነገር ግን አንቺ ከመስዋዕትነት ይልቅ ምቾትን መረጥሽ። ምንም ነገር እንዲረብሽሽ አልፈለግሽም። የራስሽን አእምሮ ተጠቅመሽ ማሰብ አልፈለግሽም ነበር። ጁሊየት ፊቷን በእጆቿ አብሳ እማዬ ንግግርሽን በመስማቴ ሞኝ ነበርኩ። ለራሴ አላሰብኩም። አሁን ደግሞ በእውነት የወደደኝን ብቸኛ ሰው አጣሁ። በዚያው ሰዓት የጁሊየት አባት የቢሮ ቦርሳውን ይዞ ገቡ። በበሩ ላይ ቆመው በክርክሩ ላይ ግንባራቸውን አጠበቁ። በዚህ ቤት ውስጥ ምን እየተከናወነ ነው ብለው ጠየቁ። ከልጃቸው ወደ ሚስታቸው እየተመለከቱ ጁሊየት ፊቷ በቁጣ ቀይ ሆኖ ወደ እሱ ዞረች። አባዬ እማዬ አታለለችኝ። ማይክልን እንድተው አደረገችኝ። አሁን ግን ይህ ሁሉ ፈተና መሆኑን ባወቅኩ። ማይክል መቼም ቢሆን በአደጋ ውስጥ አልነበረም አለች። የጁሊየት አባት ተንፍሶ ራሱን አነቃነቀ። ነገርኩሽ ጁሊየት፣ የእናትሽን ፈለግ እንዳትከተይ አስጠንቅቄሽ ነበር፣ ነገር ግን አልሰማሽኝም አለ። አሁን በወሰንሻቸው ውሳኔዎች መኖር አለብሽ። ጁሊየት በሶፋው ላይ ወደቀች። በምሬት አለቀሰች። ከጎኑ መቆም ነበረብኝ። ፍቅሬን ማሳየት ነበረብኝ። አባቷ ከጎኗ ተቀምጠው በእርጋታ ትከሻዋ ላይ እጃቸውን ጫኑ። ጁሊየት አሁን በጣም ዘግይቷል። ማይክል አሁን ያንቺ ሰው አይደለም። እሱ እህትሽን አግብቷል። እናም ይህንን ማክበር አለብሽ። ጁሊየት ፊቷን ወደ እሱ አቀናች። አባዬ አሁን ምን ላድርግ? አባቷ ህይወትሽን ቀጥይ። ማይክልን እርሹ። አሁን ደስተኛ ነው፣ አትረብሹ። ጁሊየት በከባድ ሁኔታ ትንፋሿን ዋጠችና ራሷን ነቀነቀች። ነገር ግን በጥልቀት ስታስብ ራሷን ፈጽሞ ይቅር ማለት እንደማትችል ታውቃለች። በጸጸት ተቀምጣለች። እናቷም ከጎኗ በጸጥታ ተቀመጠች። እንደ እሷው ተስፋ የቆረጠች ትመስላለች። ለረጅም ጊዜ ካለፈው በኋላ ማማ ጁሊየት የራስ ግብግብነትና ራስ ወዳድነት የልጅነት የወደፊት እጣ ፋንታ እንዳጠፋች ተገነዘበች። ማይክል ሄዷል፣ ዳግመኛም አይመለስም። ከጥቂት ወራት በኋላ የማይክልና የቪቪን ህይወት እጅግ ውብ ሆነ። ቪቪን በመኝታ ቤታቸው ውስጥ ባለው መስታወት ፊት ቆማለች። እጆቿን በትንሹ በተወጠረው ሆዷ ላይ አርፈዋል። ሆዷን በእርጋታ እያሻሸች ፈገግ አለች። እርጉዝ ነበረች። ማይክል ከኋላዋ በመነሳት እጆቹ በወገቧ ላይ ጠቅልሎ መዳፎቹን በሆዷ ላይ አኖረ። ንግስቴ፣ ትንሽዬ ልጅ በሰዓቷ ያደገች ነው ብሎ በሹክሹክታ ተናገረ። ከንፈሮቹም ጉንጯ ላይ አረፈ። ቪቪን ታቀች። አዎ ፍቅሬ፣ ብዙም ሳይቆይ የልጃችንን ድምፅ እንሰማለን። ማይክል ዞር አደረጋትና አይኖቿን በጥልቀት ተመለከተ። ውዴ፣ በእኔ ህይወት ውስጥ ከተከሰቱ ነገሮች ሁሉ ምርጡ ነሽ። እውነተኛ ፍቅርን አሳይተሽኛል። እኔም አንቺንና ህፃናችንን ለዘላለም እንደምወድ ቃል እገባለሁ። ቪቪን የደስታ እንባ አይኖቿን ሞልተው ፈገግ አለች። እኔም ከጎንህ ለዘላለም እቆማለሁ ፍቅሬ። ማይክል ግንባሯን ሳሙ፣ አጥብቆም አቀፈው። እርስ በእርሳቸው እቅፍ ውስጥ ሆነው ጥልቅ የሰላም የደስታና የመሟላት ስሜት ልባቸውን ሞላው። ማይክል ትክክለኛውን ውሳኔ አድርጎ ነበር። ጁሊየት በስግብግብነትና በኩራት ምክንያት ሁሉንም ነገር አጣች። ቪቪን ግን በፍቅር በደግነትና በትዕግስት ምክንያት ሁሉንም ነገር አተረፈች። እናም በደስታ ኖሩ። የታሪኩ ተሳታፊዎች ያላለፉበትን ፈተና የለም። አንዷ በስግብግብነት ሁሉን ስታጣ፣ ሌላኛዋ በትዕግስትና በእውነተኛነት ፍቅር የህይወትንና አሸናፊነትን ተቀዳጀች። ይህንን የሚመስጡ ልብ የሚነኩና አስተማሪ ታሪኮች እንዳያመልጧችሁ የቻናላችን ቤተሰብ በመሆን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ድጋፋችሁን አሳዩ። ስለተከታተሉ እናመሰግናለን። ቀጣይ በሚገርም ታሪክ እስከምንገናኝ መልካም ጊዜ